ታሪኩ ሲጀምር ሚሊ የተባለች ቆንጆ ወጣት መኪናዋን እየነዳች ወደ አንድ ትልቅ መኖሪያ ግቢ ትገባለች። የቤቱ ባለቤት ኒና ሞንታ በጥሩ አቀባበል ከተቀበለቻት በኋላ ወደ ቤት ገብቶ ሚሊን ቃለ መጠይቅ ያደረገችላት እናያለን። የሰጠቻት የኮሌጅ የትምህርት ማስረጃና የስራ ልምድ ለቤት ሰራተኝነት እንደሚበዛ ነግራት ከእንግሊዝ ወደ ኒውዮርክም ለምን ተመልሳ እንደመጣች ስትጠይቃት ስራውን ወዳው እንደምትሰራና ተመልሳ እንደማትሄድ ትነግራታለች። በዚህም ተስማምተው ቤት ውስጥ ስለምትሰራው ስራ አስረድታት ትልቁን ቤተ መንግስት የመሰለውን ቤታቸውን እየዞረች ካሳየቻት በኋላ የእሷን የወፍ ጎጆ የመሰለ ክፍል አሳይታት ትንሽ ገንዘብ ሰጥታት ሸኛታለች። ሚሊም መኪናዋን አስነስታ እየወጣች እያለ የሰጠቻት ማስረጃ አጠቃላይ ውሸት እንደሆነና መነጽር የለበሰችውም ጨዋ መስሎ ለመታየት እንደሆነ እያሰበች ትሄዳለች። የምታርፍበት ቤት የምትሰራውም ስራ ስላልነበራት በሰጠቻት ብር በልታ መኪናዋ ውስጥ ገብታ ታድራለች። ሲነጋም ፖሊሶች ይመጡና መኪና ውስጥ መተኛት እንደማትችል ሲነግሯት ወደ እናቷ ቤት ስትሄድ እንቅልፍ እንደጣላት ነግራት ዋሻቸዋለች። ኒናም ትደውልላትና ስራውን መጀመር እንደምትችል ስታሳውቃት በደስታ ወደ ቤት ትሄዳለች። ቤት ስትገባም የተመገቡበት ዕቃ ምስቅልቅሉ ወጥቶ ስታይ ራሷን ለከባድ ስራ አሳልፋ እንደሰጠች እያሰበች ኒና ትመጣና ያየችውን በሚያስረሳ መልኩ በደስታ አቅፋ የያዘችውን ሻንጣ ተቀብላ ወደ ክፍሏ ታስገባለች። በቀጣይ ሚሊም በነፃነት ኤርፎኗን አድርጋ እስከነጫማዋ ጠረጴዛ ላይ በመውጣት ስታጸዳ የኒና ባል አንድሬውና ልጃቸው ሲሲ ወደ ቤት ይመለሳሉ። ወርዳ ሰላምታ ብትሰጣቸውም አዲስ ስለሆነችና ሁኔታዋ ስርዓት አልበኝነት መስሎ ስለታያቸው በአትኩሮት ሲመለከቷት ኒና ትመጣና ሚሊ ከዚህ በኋላ አብራቸው እንደምትኖርና አጋዣቸው እንደምትሆን ትነግራቸዋለች። አንድሬውን ቤት መኖር የሚለው ሐሳብ ስላልጣመው ኒና ከዚህ በፊት እንደነገረችውና የላይኛው እንግዳ ማረፊያ እንደምታድር ልመና በሚመስል መልኩ ታግባባዋለች። ሚሊም ክፍሏን ስትመለከት በሩ የተፋፋቀና ቁልፍ የሌለው ከመሆኑ በተጨማሪ መስኮቱ የማይከፈት መሆኑን ታይና ኒና ወደ ክፍሏ ስትመጣ እንድታስተካክልላት ትጠይቃታለች። በቀጣይም ጧት ሚሊ አርፍዳ ስለተነሳች በፍጥነት ልብሷን ቀያይራ ልትወጣ ስትል በሩ ያስቸግራትና በትግል ከከፈተችው በኋላ ወደ ታች ስትወርድ ያልጠበቀችው ነገር ይገጥማታል። በሰላምና በፍቅር የተቀበለቻት ኒና አውሬ ሆና ወረቀት ለመፈለግ ቤቱን ስታምሰውና ስትጮህ ታገኛታለች። ሚሊንም ስታያት በደም ፍላት ወረቀቱን ከጣለችበት እንድታመጣት ትጠይቃታለች። ምስኪኗ ሚሊም ያልጠበቀችው ነገር ስለገጠማት በድንጋጤና ግራ በመጋባት እንዳላየች ብትነግራትም እየተሳደበች ፍለጋዋን ትቀጥላለች። በኋላም አንድሬው መጥቶ ኒናን በማረጋጋት ወደ ክፍሏ እንድትሄድ ካደረጋት በኋላ ኒና አልፎ አልፎ እንደዚህ እንደሚያደርጋት ለሚሊ እየነገራት እያለ ድንገት ወጣ ባለ አታይ ይተያያሉ። ስራውንም ላግዝሽ በማለት ወሬያቸውን ለማስቀጠል ይሞክራል። ሚሊም እንደማያስፈልግ ስትነግረው ነገ የተሻለ ይሆናል ብሏት ወደ ክፍሉ ይገባል። የሰበሰበችውን ቆሻሻ ልትጥል ስትወጣም አትክልተኛው እዚህ ምን ትሰሪያለሽ ብለው ወደዚህ ቤት መምጣት እንደሌለባት በሚያሳብቅ አጠያየቅ ይጠይቃታል። እሷም ለስራ እንደመጣችና እሱ ምን እየሰራ እንደሆነ ትጠይቀዋለች። ወሬውን ሊቀጥል ሲል ኒና በመስኮት እያየችው እንደሆነ ያይና ሚሊም መልስ ሳይሰጣት ይሄዳል። ሚሊም ግራ በመጋባት ወደ መስኮት ስታይ ማንም ስላልነበረ ቆሻሻውን ጥላ ትሄዳለች። በቀጣይ ቀን ሚሊ ስታጸዳ ሽንት ቤት ውስጥ የተጣለ መድኃኒት ታይና መደርደሪያ ውስጥ ካለው መድኃኒት ጋር ማመሳሰል ትሞክራለች። መስታወት በምታጸዳበትም ሰዓት ኒና በመስታወት ብቅ ብላ ስታስደነግጣት ቆሌዋ እንደተገፈፈ ስለገባት ሌላ ጊዜ እንደዚህ እንዳልነበረች ትነግራታለች። ሚሊም ካየችው መድኃኒት በመነሳት ምናልባት የሆርሞን መዛባት ሊሆን እንደሚችል ትነግራታለች። ኒናም ያልጠበቀችው መልስ ስለነበረ ከክፍሏ እንድትወጣ ታዛታለች። ለሲሲና ለአንድሬው ራት ስታቀርብም ሲሲ ጁስ በቆሻሻ ብርጭቆ የሚጠጣ ነገር አይደለም ቀይሪው ትላትና ሌላ ብርጭቆ አምጥታ ትቀይርላታለች። አንድሬው አብራቸው እንድትበላ ቢጋብዛትም አብራ መብላት እንደሌለባት በማሰብ እንደበላች ነግራቸው ትሄዳለች። በክፍሏም ውስጥ የተሰጣት ስልክ ላይ የኒናንና የአንድሬውን ፎቶ እያየች እሱ እንዴት እያያት እንደነበረ ስታስታውስ በድንገትም በሯ ይንኳኳና አንድሬው ኬክ ይዞላት መጥቶ ሊስማት ሲል ከእንቅልፏ ትነቃለች። ይህም በህልሟ እንደሆነ እናያለን። በቀጣይ ሚሊ ቁርስ ስታቀርብ ኒና በድንገት ከኋላዋ መጣ ታስደነግጣታለች። ያስደነገጠቻት ሆን ብላ ቢሆንም ለማረሳሳት እዚህ ሰላም እንዲሰማሽ ፈልጋለሁ ብላ የክፍሏን ቁልፍ ትሰጣታለች። ሚሊም በምላሹ የውሸት ቢሆንም ሰላም እንደሚሰማት ነግራት አመስግና ትቀበላታለች። ኒናም ማታ አብራ ስላልነበረች ከአንድሬው ጋር ራት እንዴት እንደነበር ትጠይቃታለች። ሚሊም ጥያቄው ግራ ቢያጋባትም ጥሩ ዶሮ እንደሰራችላቸው ትናገራለች። ኒኒም ስለ አንድሬው ጥሩ ነገር ትነግራትና ስለ ቁርስ አስተያየት ሰጥታት ትሄዳለች። ሚሊ በጠዋት ልብሷን ቀይራ ስትወጣ ኒና ታያትና የት እንደምትሄድ ትጠይቃታለች።
ሚሊም ቅዳሜ ረፍት ቀኗ እንደሚሆን እንደተስማሙ ስትነግራት በብስጭት ዛሬ እንደማትፈቅድላትና በሷ ምክንያት የፀጉር ቤት ቀጠሮ እንዳመለጣት ትነግራታለች። ሚሊ ግን የማይሰረዝ ቀጠሮ እንዳላትና ለ2 ሰዓታት ከፈቀደችላት ቶሎ እንደምትመለስ ትለምናታለች። ኒናም በብስጭት እንደማትፈቅድላት ስትናገር አንድሬው ሲሲን አዝሎ ይመጣና እንድትፈቅድላትና እሱም ወደ ፓርክ ሊሄድ ስለሆነ ሚሊም ረፍቷ እንድትጠቀም ነግሯት ይሄዳል። ኒናም አንድሬው ከሄደ በኋላ ዘና በይ ብላ ትፈቅድላታለች። ሚሊም ስትመለስ ኒናና የአንድሬው እናት ተቀምጠው ታያለች። እናቱም አለባበሷን አይታ ሰራተኛ እንደዚህ መልበስ የለበትም ብላ ሁለቱንም በሚነካ መልኩ ትናገራለች። ኒናም የአንድሬው እናት ስላመጣቻቸው ውድ መገልገያዎች ሚሊን አስተያየት እንድትሰጥ ትጠይቃታለች። ሚሊ ባትወዳቸውም ቆንጆ መሆናቸውን ትመሰክራለች። የአንድሬው እናትም አንድሬው በጣም ስለሚወዳቸው ቆንጆ ቦታ እንድታስቀምጣቸው ኒናም እንዳትሰብራቸው ነቆራና ማስጠንቀቂያ በሚመስል መልኩ ትናገራለች። ኒናም እየሳቀች ጥፋተኛው ይቀጣል ብላ ትናገራለች። አንድሬውም ሲመጣ እናቱም ሰላም ብሎ የመጡለትን እቃዎች ያይና እስኪ በላባቸው እንደቸኮለ ይናገራል። ምሽት ላይ ሚሊ እንቅልፍ እምቢ ሲላት ሳሎን ወርዳ ፊልም ማየት ትጀምራለች። አንድሬውም ይመጣና ካጠገቧ ተቀምጦ ፊልሙን እንደሚወደው እየነገራት አብረው ማየት ይጀምራሉ። በመሃል ስለ እናቱና ኒና ማውራት ይጀምራል። የኒና ወላጆችም ቤታቸው ተቃጥሎ ሲሞቱ ኒና ብቻ እንደተረፈች፣ በዚህ ምክንያት የአእምሮ መታወክ እንደገጠማት እንዲሁም አደጋው ማን እንዳደረሰው አይታወቅም ብሎ ኒና እንድትጠራጠራት ያደርጋታል። ኒናም በድንገት ወደ እነሱ ትመጣለች። ሚሊም የኒናን መምጣት ስታይ ሌላ ነገር እንዳይመስላት በማሰብ ትደነግጣለች። አንድሬው ምንም ሳይመስለው እዚህ ምን ትሰሪያለሽ ብሎ ይጠይቃታል። ኒናም ጥያቄው የተገላቢጦሽ ቢሆንባትም ከሌሊቱ 8 ሰዓት ላይ ምን ትሰራላችሁ ብላ ታፋጥጣቸዋለች። አንድሬውም ፊልም እያዩ እንደሆነና ማየት ከፈለገች አብራ ማየት እንደምትችል ይነግራታል። ኒናም ማየት እንደማትፈልግ ተናግራ ቁማ ስትመለከታቸው አንድሬው ሚሊም ፊልም እንዴት እንዳለቀ ትነግረኛለች ብሎ ጥሏቸው ወደ መኝታ ይገባል። ሚሊም ተነስታ ወደ መኝታ ክፍሏ መሄድ እንዳለባት ስትናገር ኒና እንደዚህ እንደማይሰራና ሲሲ ሳትነቃ እቃዋን ሰብስባ ቤቷን ለቃ እንድትሄድ ትነግራታለች። ሚሊም ተደናግጣ አንድ ድል እንድትሰጣት ትለምናታለች። ኒናም ከባሏ እንድትርቅና አለባበሷ እንድታስተካክል አስጠንቅቃት 1 ሳምንት ትሰጣታለች። በሌላ ቀን የኒና ጓደኞች ይመጡና ቤት ውስጥ ሲያወሩ እናያለን። ኒናም ለጓደኞቿ እንዳረገዘች ትናገራለች። ሚሊ በክፍሏ ውስጥ ገብታ ዲያሪ ስትጽፍ ኒና እንዳላረገዘችና እንደዚህ የሚያደርጋትም ሆርሞኗ ሳይሆን እብድ ስለሆነች ነው ብላ ለአንድሬው ማዘን ትጀምራለች። በጠዋትም ኒናና አንድሬው ወጥተው ወደ ሆስፒታል ሲሄዱ ይታያሉ። ሲመለሱ ግን እየተጨቃጨቁ ይገባሉ። አንድሬውም ወደ ሳሎን በመምጣት ትንሿን ሲሲ ወደ ክፍሏ እንድትሄድ ካደረገ በኋላ ለሚሊ ልጆች እንዲኖሩት ቢፈልግም እስካሁን አለመሳካቱን ይነግራታል። ሚሊም ሲሲ ልጃቸው እንደሆነች ብታውቅም ልጅ ቢኖረኝ የሚለው ነገር ስላምታታት ትጠይቀዋለች። አንድሬውም ሲሲን እንደ ልጁ ቢወዳትም ልጁ እንዳልሆነች ይነግራታል። በምሽትም አንድሬውና ኒና ሲደባደቡ ሚሊ በድንጋጤ ወደ ክፍላቸው በመሄድ በሩን በኃይል እያንኳኳች የአንድሬውን ደህንነት መጠየቅ ትጀምራለች። ኒናም በሩን ስትከፍትላት በደም የተነከረ ስለት በእጇ ይዛ ስለነበር አንድሬውን ወግተዋለች ብላ በመገመት አንድሬውን መጣራት ትጀምራለች። ኒናም ሁኔታዋ ስላስገረማት ባሏን የምትገል እብድ አድርጋ መሳሏን እንዳልወደደችው እየነገረቻት ስለቱን ይዛ ትጠጋታለች። በዚህ መሃል አንድሬ ይመጣና ኒናን ወደ ውስጥ አስገብቶ በሩን ይዘጋዋል። ሚሊም ሁኔታው ግራ ቢያጋባትም አንድሬው ሰላም መሆኑን ስላረጋገጠች ወደ ክፍሏ ትመለሳለች። ሚሊም ሲሲን ለማምጣት ወደ ትምህርት ቤት ስትሄድ ኒና የምታውቃት ሴት የራሷን ልጅ ውሃ ውስጥ እንደጣለቻትና በመከራ አንድሬው እንዳተረፋት ትነግራታለች። ሚሊም ይበልጥ ኒና እብድ እንደሆነች መጠራጠር ትጀምራለች። ወደ ቤት ከተመለሰችም በኋላ አትክልተኛው ስለዚህ ቤት የሚያውቀውን ነገር እንዲነግራት ትጠይቀዋለች። እሱ ግን ኒናን በመፍራት እንግሊዘኛ እንደማይችል ይነግራትና አውቆ ይሸሻታል። ኒናም ከሰውየው እንድትርቅ እያስጠነቀቀቻት በመምጣት ሚሊ የቆረጠችላት የፊልም ትኬት ሲሲን ሽርሽር በምትወስድበት ቀን እንደሆነና የትኬቱን ብር ማስመለስ ስላልቻለች ራሷ እንደምትከፍለው በቁጣ ትነግራታለች። ሚሊም በታዘዘችው ቀን እንደቆረጠችና ለትኬቱ የምትከፍለው ገንዘብ እንደሌላ ስትናገር አንድሬው ይደርስና የኒናን ንዴት በሁለት እቅፍ አበባ ሸኝቶ የትኬቱን ብር እሱ እንደሚያስመልስ ተናግሮ ያረጋጋቸዋል። በቀጣይም ኒና ሲሲን ይዛ ሽርሽር ስትሄድ እናያታለን። ሚሊም የኒና መሄድ ተጠቅማ ሻወር በመውሰድ ቤቱን ስትንፈላሰስበት አንድሬው ያያትና እንዳያስደነግጣት በማሰብ ይቅርታ ጠይቋት ይመለሳል። ሚሊም ልብሷን ለባብሳ ወደ ሳሎን ስትሄድ አንድሬውን ታገኘውና ስለተፈጠረው ነገር ይቅርታ ትጠይቀዋለች። አንድሬውም ጨዋታው እየተጫወተ ጥፋቱ የሱ እንደሆነ በመናገር ትኬቱን ማስመለስ ስላልቻለ እሷ ከጓደኞቿ ጋር እንድትጠቀመው ይነግራታል። ሚሊ ምንም አይነት ጓደኛ እንደሌላ ስትነግረው ብቸኝነቱ ያሳዝነውና
ትኬቱ ከሚቃጠል ሁለታቸው ሄደው እንዲያዩ ይጠይቃታል። ሚሊም ትንሽ አቅማምታ በሀሳቡ ተስማማና ከዚህ በፊት ኒና የሰጠቻትን ውድ ቀሚስ ለብሳ ትወርዳለች። ሲኒማ ቤት ከደረሱም በኋላ ፊልም ሲያዩ እርስ በርስ በድብብቆሽ መተያየት ይጀምራሉ። ትኬቱ ምግብ ስለሚጨምርም ለመመገብ ወደ አዳራሽ በመሄድ ብዙ ምግቦችና መጠጦች አዘው ይጠቀማሉ። ትንሽ ሞቅ ይላቸውና አንድሬው እንዲደንሱ ይጠይቃታል። አብረው ሲደንሱም በሁለቱ መካከል ያለው ነገር ወደ ፍቅር እየተቀየረ እንደሆነ እናያለን። አንድሬው ጠጥቶ መንዳት ስለማይችል የተከፈለበትን አልጋ መጠቀማቸው ግድ እንደሆነ ይነግራታል። የተያዘው አልጋ አንድ ስለሆነም ሌላ ተጨማሪ አልጋ ይዘው ሁለቱም ወደ የክፍላቸው ይገባሉ። ክፍሏም ገብታ የዘጋውን ስልኳን ስትከፍት ኒና በርካታ መልእክቶች እንደላከች ታያለች። የመጨረሻውን መልእክት ተባረሻል የሚል ስለነበረ በድንጋጤ ወደ አንድሬው ክፍል ትሄዳለች። እሱ ምን እንደሆነ ሲጠይቃት የላከችላትን መልእክት ታሳየዋለች። እሱም ኒና እንደሚያናግርላት እየነገራት አቅፎ ሊያረጋጋት ሲሞክር ይቆይና በስሜት ተሳስመው ጥሩ የፍቅር ጊዜ ሲያሳልፉ ያድራሉ። ጠዋት ላይ ቀድሞ ቢያውቃት ደስተኛ እንደሚሆን እየነገራት የተፈጠረውን ነገር ኒና ማወቅ እንደሌለባት ያስጠነቅቃትና ከኒና ቀድመው መድረስ ስለነበረባቸው መኪናቸውን አስነስተው ይሄዳሉ። ቤት ሲገቡም ኒና ቀድማ እንዳልደረሰች ካረጋገጠ በኋላ ታቅፎ ወደ ክፍሏ ይወስዳታል። ኒናም ትንሽ ቆይታ ስትደርስ ምንም እንዳልተፈጠረ ልብሷን ቀያይራ ምግብ ስትሰራ ታገኛታለች። ኒናም ቀድማ ጥሩ ጊዜ ስላልነበራት በንዴት መልእክት በመላኳ ይቅርታ ትጠይቃለች። ሚሊና አንድሬውም ይቅርታ መጠይቋ ስላስገረማቸው እየተያዩ ይቅርታውን እንደተቀበለች ትናገራለች። ወደ ምግብ ጠረጴዛውም ከሄዱ በኋላ ኒና በተረጋጋ መልኩ ሚሊን የሰጠቻት ስልክ ዘግቶ እንደማያውቅና የት እንደነበረች ትጠይቃታለች። ሚሊም ከጓደኞቿ ጋር አንድ ምግብ ቤት ውስጥ እንደነበረች ተዋሻታለች። ኒናም ሚሊ እስር ቤት እንደነበረች ለአንድሬው ትነግረውና ወደ እስር ቤት መመለስ ከፈለገች እንደምትመልሳት ነግራት ሁለቱንም በድንጋጤ ክቡት አድርጋቸዋለች። ሚሊም ኒና እንዴት እንዳወቀች ግራ ቢገባትም የአንድሬውን ፊት በመመልከት ስላልተናገረች ይቅርታ ትጠይቀዋለች። ኒና ወሬውን ለማረሳሳትና ለማረጋጋት ስለፈለገች እዚህ ከነሱ ጋር ህይወቷን እንዳዲስ ለመኖር ማሰቧ ጥሩ ምርጫ እንደነበር እነሱም በዚህ ደስተኛ መሆናቸውን ነግራ ከሱፐር ማርኬት ዕቃ እንድታመጣ የመኪና ቁልፍ ሰጥታ ትልካታለች። ሚሊም ይህን ሁሉ ጊዜ ስለሷ እያወቀች ዝም እንዳለቻት እያሰበች የተባለችውን ገዝታ ከሱፐር ማርኬት ስትወጣ የያዝሽው መኪና የተሰረቀ ነው በሚል ፖሊሶቹ ይዟታል። አንድሬውም ያስፈታትና ወደ ቤት ሲወስዳት ኒና ሁሉንም እንዳወቀችና እሷም ለምን እንደታሰረች ልታብራራለት ስትሞክር አንድሬ ማብራራት እንደማይጠበቅባትና ያለፈውን እንዳለፈ እየነገራት ቤት ይደርሳሉ። ቤት ሲደርሱም አንድሬው ኒናን ይጠራትና ትወርዳለች። እሷም አብራችሁ እንዳደራችሁና ግንኙነትም እንዳደረጋችሁ አውቃለሁ እያለች ስትጠጋቸው እሱም በድጋሚ ቅዠቷ እንደጀመረች ይነግራታል። ኒናም በመከዳቷና ቅዠታን በመባሏ እያለቀሰች ሚሊ የመጣችው መኖሪያም ስራም ስላልነበራት እንደሆነና ልብሷን ጭምር እንደሰረቀቻት በማስመሰል ትናገራለች። ሚሊም ልብሷን በፍቃዷ እንደሰጠቻት ስትናገር አንድሬው ጣልቃ በመግባት የልጅቷን ህይወት እንድታበላሽ እንደማይፈቅድላትና ቤቱን ለቃለት እንድትወጣ ይነግራታል። ኒናም ለዓመታት የኖረችበትን ቤታቸው የኔ ሲላት ትናደድና የጋራ ቤታቸው እንደሆነ ትነግረዋለች። አንድሬውም የግሉ እንደሆነና ልብሷን ሰብስባ በፍጥነት እንድትወጣለት ሲነግራት ሚሊ ልብሷን ለመሰብሰብ እንደምታገዛት በንቀት ትናገራለች። ይህም ያበሳጫትና በጥፊ አጣፍታት ጨርቄን ማቄን ሳትል መኪናዋን አስነስታ ትሄዳለች። አንድሬውም የሚሊን ፊት በበረዶ እያሸላት ከዚህ በኋላ ከሱ ጋር እንደምትኖር ነግሯት ገሃድ የወጣውን ፍቅራቸውን በነጻነት ያሳልፋሉ። ሚሊ በጠዋት ቁርስ ለመስራት ተነስታ እሱን ለማስደሰት ታስብና እናቱ ባመጡለት የሚወዳቸው ሳህኖች ቁርሱን ይዛ ወደ መኝታ ቤት ስታቀና አትክልተኛው በሩ ላይ ቆሞ ሲያፈጥባት ስታየው በድንጋጤ የያዘችውን ትለቀዋለች። አንድሬውም ጮቱን ሰምቶ ሲመጣ ሰውየው አስደንግጧት እንደጣለችው ትነግረዋለች። ሰውየውንም ከስራው ካባረረው በኋላ እንድትረጋጋና ከዚህ በኋላ ምግብ ለማብሰል እንዳትጨነቅ ይነግራታል። ሲመለስም መጠጥና የሚጣፍጥ ምግብ ይዞ ይመጣና ጥሩ ጊዜ እንደሚያሳልፉ ሲነግራት የሚወዳቸውን ሳህኖች ተለቃቅመው ሳይታጠቡ በፌስታል ያያቸውና ለምን እንዳልታጠቡ ይጠይቃታል። እሷም እጇን እንዲቆርጣት ስላልፈለገች እንደሆነ ቀለል አድርጋ ትነግረዋለች። አንድሬውም ምግቡን ትቶ ያመጣውን መጠጥ በመያዝ ታቅፏት ወደ ክፍሏ ይወስዳትና በትንሹ አልጋዋ ላይ መጠጣት ይጀምራሉ። ጠዋት ሚሊ ከእንቅልፏ ስትነቃ ማታ የነበሩት ዕቃዎች ሁሉ ተነስተው ራሷን ብቻ ባዶ ክፍል ውስጥ ታገኘዋለች። በሩን ለመክፈት ስትሞክርም ተቆልፎ ስለነበር መጣራት ጀምራለች። አንድሬውም በሩ ላይ ስለነበረ እንዲከፍትላት ስትጠይቀው ጊዜው ገና መሆኑን ይነግራታል። ሚሊም ነገሩ ግራ ስላጋባት ጨዋታውን እንዲያቆም ስትጠይቀው ጨዋታ አለመሆኑን ነግሯት ይሄዳል። ከቤት የወጣችው ኒና መኪና ውስጥ ስታለቅስ ቆይታ በደስታ ጮት መኪናዋን አስነስታ ወደ አንድ ክፍል በመሄድ በደስታ ስትዘል ስትጠጣና
አንድሬውን በመሳደብ ራሷን ስታዝናና ትታያለች። በመቀጠልም የአንድሬውን ፎቶ በማቃጠል ለልጇ በምታስቀምጠው ማስታወሻ ላይ ከአንድሬው ጋር እንዴት ተጋብተው መኖር እንደጀመሩ ስትጽፍ ፊልሙ በምልሰት ያሳየናል። ኒና በ8 ዓመቷ ቤተሰቦቿን በሞት ስታጣ አብራቸው ብትሆንም የእግዚአብሔር ፍቃድ ሆኖ እንደተረፈችና በልጅነት እድሜዋ ብዙ መከራ አሳልፋ ለኮሌጅ ስትበቃ ከሚያስተምራት ፕሮፌሰር ፍቅር ይዟት ሲሲን እንደወለደች ትናገራለች። ፕሮፌሰሩን ባለትዳር መሆኑ ስታውቅ ልጇን ለብቻዋ ለማሳደግ ወደ ስራ ቦታዋ ይዛት ስትሄድ እንደነበርና በአንድ የስራ ቀን አለቃዋ ወደ ስብሰባ ቢሮ ሲጠራት የአራስ ጡቶች አፍስሰው ልብሷን መበስበሱን ያዩና ሁሉም ሲሳሳቁ አለቃዋ ወጥታ እንድታጸዳ በቁጣ ያስወጣታል። አንድሬው በቦታ ስለነበረ ሁኔታው ልቡን ነክቶት አዝኖ እንደ ሁሉም ሳይስቅ ይቀራል። ከስብሰባው በኋላም አንድሬው ያገኛትና ተዋውቀውም ምሳ ይጋብዛታል። ኒናም አንድሬው ሀብታምና ቆንጆ የሚያምር ቁመና ያለው ከሁሉም በላይ መረጋጋቱ ይመርካትና አብረው ጊዜ ማሳለፍ ይጀምራሉ። አብረው ለማደር 6 ቀን ለመጋባት ደግሞ ሳምንት እንደፈጀባቸው ትናገራለች። ደስ የሚል ትዳር እየኖሩ እያለ አንድ ቀን የተበጣጠሰውን ጸጉሯን ያይና እንድትሰራው ይነግራታል። እሷ ግን ልጇን ትምህርት ቤት ስታደርስ ጊዜ ስላጣች ሳትሰራ ትመለሳለች። ይህንን ያይና ከላይኛው የእንግዳ ማረፊያ ወረቀት እንድታመጣለት ይነግራታል። ኒናም በደስታ በመታዘዝ ወረቀቱን ለማምጣት ወደ ክፍል ትሄድና ስትፈልግ ታጣዋለች። አንድሬውም ስለተከተላት መሳቢያ ውስጥ እንደሌለ ትነግረዋለች። አንድሬው ግን አለመኖሩን እንደሚያውቅ እየነገራት በሩን ላይዋ ላይ ይዘጋባታል። አንድሬውም የፍቅር ሰው ስለሆነ ለቀልድ እንዳደረገው አስባ እንዲከፍትላት ብትጠይቀውም ነገርን የማይረሳው አንድሬው ጸጉሯን እንድትሰራ ጠይቋት ችላ በማለቷን እንደምትቀጣ ይነግራታል። እየለመነችውም ጥሏት ይወርዳል። ሲመለስም አንድ ፖስታ ነገር አንጥቶ 100 የጸጉሯን ዘለላ ነቅላ በስርዓት ከከተለች በኋላ በበሩ ስር ካስቀመጠች እንደሚከፍትላት ይነግራታል። ኒናም የእብድ ቀልድ መስሎ ስለታያት ማድረግ እንደማትችል በጩኸት ብትለምነውም ጥሏት ይሄዳል። እንደማይከፍትላት ስለተረዳችና አማራጭ እንደሌላት ስታስብ ባዘዛት መሰረት ጸጉሯን ነቅላ በበሩ ስር ታስቀምጥለታለች። አንድሬውም ለመውሰድ ሲመጣ የፈለገውን ስላደረገች እንዲከፍትላት ትጠይቀዋለች። እሱም በትክክል ስላላደረገችው ድጋሜ ነቅላ እንድታስቀምጥ ነግሯት ይሄዳል። እሷም ተሎ ካልወጣች በረሃብና በውሃ ጥም እንደምትሞት ስለገባት ወዲያው ነቃቅላ በማስቀመጥ ስትጠብቀው እንቅልፍ ይወስዳትና አንድሬው ሲመጣ ይገባና የምትጠጣው ውሃ ይሰጣታል። ወዲያውንም ቶሎ ተስገብግባ ትጠጣውና በሩጫ ወደ ትንሿ ሲሲ ትሄዳለች። ልታቅፋት ስትል ያዞራትና ራሷን ትስታለች። በዚህም አንድሬው የሰጣት ውሃ ሳይሆን መድኃኒት መሆኑን ታስታውሳለች። በቀጣይም ቀን ራሷ ሌላ ክፍል ውስጥ ታገኘውና ለመነሳት ስትሞክር የልጇን ድምፅ ትሰማለች። በዚህ ሰዓት ስላልተቆለፈ እንደምንም እየተንገዳገደች ልጇ ወደምትጮህበት ክፍል ስትሄድ ልጇ ገንዳ ውስጥ ተጥላ ውሃ ሲሞላባት ታገኛትና በድንጋጤ ተውጣ ጎትታ ታወጣታለች። ፖሊሶችም ደርሰው ይይዟታል። ሲሲም የሕክምና እርዳታ ሲሰጣት አንድሬው ኒናን እብድ እንደሆነችና እሷ እንዳደረገችው አስተያየት እያያት እንደሆነ ታይና ጭራቅ መሆኑ ይገባታል። ኒናም ወደ አእምሮ ህመምተኞች ሆስፒታል ተወስዳ ለ9 ወራት ትታሻለች። ከ9 ወራት በኋላም አንድሬው አበባ ይዞ በመምጣት ይቀበላትና ወደ ቤት ይወስዳታል። ቤቷ ከደረሰች በኋላም አንድሬውና እናቱ መተያየት ይጀምራሉ። ልጇን አቅፋ ስትስም አንድሬው ነጥቆ ይወስድባታል። በዚህ ሰዓት በልጇ እንዳሰራት ይገባታል። አንድሬውም ከሷ ልጅ የመውለድ ጥረት ቢያደርግም ለሱ መውለድን እንደሌለባት ተረድታ ዶክተሮቹ የሚሰጧትን መድኃኒቶች በመጣልና ራሷን ከዚያ ቤት ለማስመለጥ ስትሞክር በተደጋጋሚ ሲያሳስራትና ሲቆልፍባት ይኖራል። አንድ ቀንም አንድሬው አንዲት ሴት ላይ ሲመሰጥ ታየውና በሴት ደካማ ጎኑ ተጠቅማ ማምለጥ እንደምትችል ታስባለች። አትክልተኛውም ከዚህ በፊት እህቱን በጨካኝ ወንድ ስላጣት እሷን ከዚህ ካላስመለጠ እንደማይተኛ ይነግራትና የቀራቸው አማራጭ ከነ ልጇ እንድታመልጥ ማድረግና እሱ አንድሬውን መፋለም እንደሚችል ይነግራታል። ኒናም ቆንጆ የቤት ሰራተኛ ቀጥራ ከአንድሬው ጋር ፍቅር ካስጀመረቻቸው በኋላ ማምለጥ እንደምትችል እንዳቀደች ትነግረዋለች። አትክልተኛውም ሌላ ሴት ችግር ውስጥ እንዲገባ ስላልፈለገ በሐሳቧ ሳይስማማ ይቀራል። እሷ ሚሊዮን ስትቀጥራት ቆንጆ ስለሆነች ብቻ ሳይሆን ምንም አይነት ጓደኛም ሆነ መጠለያ እንደሌላትና ወደ አሜሪካም የመጣችው በግድያ ወንጀል ታስራ ካመለጠች በኋላ መሆኑ እቅዷን ይበልጥ እንደሚያሳካ ስላሰበች መሆኑን ትነግረዋለች። ይህንን ያደረገችው ምንም አማራጭ ስላላገኘች እንደሆነና እሷ መጥፎ ሰው እንዳልሆነች ለሲሲ በምትጽፈው ወረቀት እያሰፈረች እያለ ሲሲ ወደ እሷ ስትመጣ ፊልሙ አሁን ወዳለንበት ጊዜ ይመልሰናል። ሚሊም ለማምለጥ መስኮቱን መክፈት እንደማትችል ስለገባት በንዴት ግድግዳውን እየመታች እያለ አንድሬው በፌስታል የተሰባበሩትን ሳህኖች ይዞ ወደ ክፍሉ ይመጣል።
አሁን ስለማይከፍትላት መደብደቧን እንድታቆም እየጠየቃት የሚወዳቸውን የእናቱን ዕቃዎች ክብር ሊሰጣቸው ሲገባ ልክ እንደ ሕፃን ልጅ በግዴለሽነት ከሰበረች በኋላ ሳታጥብ ማስቀመጧ እንዳናደደው ይነግራታል። ሚሊም ሆን ብላ ሳይሆን ሳታስበው አምልጧት እንደተሰበረና በዚህ ምክንያት እሷን እንደዚህ ማሰቃየቱ ተገቢ እንዳልሆነ ብትነግረውም ሁሌም ቢሆን ላጠፋችው ጥፋት አጸፋዊ ምላሽ እንደሚኖረው እየነገራት በተሰባበሩት 21 የሳህን ቁጥሮች ልክ ሆዷን በስባሪው ከተለተለች በኋላ እንደሚከፍትላት ይነግራታል። ሚሊም ይህን ያላት ጥሩ መስሎ የታያት ሰው እንደሆነ ስታስብ ንዴቷ ገንፍሎባት እብድ መሆኑን ትነግረዋለች። የተናገረችውን ከቁብ ሳይቆጥር ሆዷን ስተለትል በጣም በጥልቀትና በርዝመት ካልሆነ በድጋሚ እንድታደርገው እንደሚያደርጋትና ስትጨርስ የቆረጠችበትን በር ላይ እንድታስቀምጠው ነግሯት ይሄዳል። ሚሊም በዚህ ሰዓት መሬቱ ተደበላልቆባት ተቀምጣ እያለቀሰች እያለ ኒና ያን ሁሉ ነገር እንዳሳለፈችና ወንጀለኛ መሆኗን አውቃ ማምለጫ መንገድ አድርጋ እንደተጠቀመችባት ስታስብ ወንጀል ሰርታ እንዴት እንደታሰረች ፊልሙ በምልሰት ያሳየናል። የመጀመሪያ ኮሌጅ ተማሪ እያለች ቆንጆና የተረጋጋ ወጣት አይታ በአይኗ ስትሸኘው ጓደኛዋን ይዞ ወደ አንድ ክፍል ሲገባ ታየዋለች። አገባባቸውም ስላጠራጠራት ተከትላ ስትገባ ጓደኛዋን ሊደፍራት ሲታገልና ጓደኛዋም ለእርዳታ ስትጣራ ታገኛለች። በዚህ ሰዓት ልጁን በንዴት ደጋግማ ስትመታው ይሞትባትና ትታሰራለች። ከተፈታችን በኋላ አገራማን ብላ በአንድ ካፌ ውስጥ ተቀጥራ ስትሰራ አሰሪያቸው የስራ ባልደረባዋን ሲተናኮላት ታይና በጠርሙስ አናቱን ብላ ታስመልጣትና ከፖሊስ እይታ ለማምለጥ ወደ ኒውዮርክ መምጣቷን እንረዳለን። ፊልሙ ወዳለንበት ጊዜ ሲመልሰን ኒናሷን ተጠቅማ ማምለጧ ጥሩ እድል እንደሆነና የእሷን ዕጣ ፈንታ ከእንደዚህ አይነት አጋጣሚ ታግሎ ማለፍ እንደሆነ እያሰበች እያለ በተቀመጠችበት ስለት ነገር ታገኛለች። ትዕዛዙንም ለመፈጸም በሰጣት ስባሪ ሆዷን ከተለተለች በኋላ የተለተለችበትን ስለት በሩ ላይ ያስቀምጣለት ያገኘቻትን ስለት ይዛ አልጋዋ ላይ ትዘረራለች። ደምን ፈሷት ስለነበረ ራሷን እንደመሳት ብላ ተኝታ እያለ አንድሬው መጥቶ ካልጋዋ ጎን በመቀመጥ ይህን ሁሉ እንዲያደርግ ያስገደደው ባጠፋችው ጥፋት ስለሆነ ድጋሚ ካላጠፋች ደስ የሚል ሕይወት እንደሚኖሩና የምትፈልገው ቤትና ገንዘብ እንዲሁም ትምህርት የሷ እንደሆነ በፍቅር አቅፎ ይነግራታል። ሚሊም የነገራት ሁሉ እንደሚያስፈልጋት ነገር ግን ከእንደሱ አይነት አውሬ ጋር እንዳልሆነ ነግራ አንገቱ ስር በያዘችው ስለት ወግታው ትነሳለች። አንድሬውም የሞት ሽረቱን ታግሎ ይወጋትና እንዳታመልጥ ይይዛታል። ነገር ግን ሚሊ የዋዛ አልነበረችምና አምልጣው በሩን ላይ ቆልፋበት ትሄዳለች። ከዚህ ቤት ያመለጠችው ኒናም ከልጇ ጋር ነፃነታቸውን እያጣጣሙ ምግብ ቤት ውስጥ እየተመገቡ እያለ ሁለቱ ብቻ የሚኖሩበት አዲስ ቤት እንደሚያስፈልጋቸውና መሄድ እንዳለባቸው ትነግራታለች። ያልታወቀባት ትንሿ ሲሲ ግን ሚሊን ጥለው መሄዳቸው ልክ እንዳልሆነ ለእናቷ ስትናገር ይህን ሁሉ ጊዜ ሁሉንም ነገር እንደምታውቅ እንረዳለን። ኒና ሚሊ ጠንካራ ሰው እንደሆነችና ከአንድሬው ጋር እንደምትቆይ ልታስረዳት ትሞክራለች። ሚሊም ደሟን እያዘራች ምግብ ፍለጋ ትገባለች። ያገኘችውን ሳንዱችን ተስገብግባ ከበላች በኋላ ወደ በቀሏ መመለስ እንዳለባት ትዝ ሲላት መሳቢያ ውስጥ ቁጠት ታወጣና የዕቃ መደርደሪያውን በመክፈት ከዚህ በፊት የአንድሬው እናት ያመጣቻቸውን ውድ ዕቃዎች ይዛ ወደ ክፍሉ ትሄዳለች። አንድሬውም ኮቴዋን ሰምቶ እንድትከፍትለት ሲማጸናት እሷን በተራዋ የመክፈቻው ጊዜ ገና መሆኑን ትነግረውና ተመልሳ ነዳጅ ታመጣለች። ስትመለስም ከዚህ ክፍል የሚወጣው በጉጠት የፊት ጥርሱን ከነቀለ ብቻ እንደሆነ ነግራው ጉጠቱን በበሩ ታሾልክለታለች። እንኳን ጥርስ ጸጉር ሲነቃቀል የማይወደው አንድሬውም በደም ፍላት እንደማያደርገውና ሲወጣም እንደሚገላት ይዝትባታል። ሚሊም ልትቀጣ ቆርጣ ስለተነሳች ለሁሉም ጥፋት አጸፋዊ ምላሽ እንዳለው የተናገረው እሱ እንደሆነ ታስታውሰውና ያመጣቻቸውን ሳህኖች በጉጠት እየሰባበረች መጣል ትጀምራለች። አንድሬውም እንደ እብድ እየጮኸ እንድታቆም እያስጠነቀቃት ይለፈልፋል። ሚሊም ይባስ ብሎ ያመጣችውን ነዳጅ ወደ በሩ በመድፋት ክብሪት ስትጭር እስከነቀው መቃጠል ያልፈለገው አንድሬው በሀሳቧ ተስማምተው ጉጠቱን ያነሳል። ሚሊም ስልኩን ይዘው ስለነበር የተገጠመውን ካሜራ ስልኩ ላይ ከፍታ በጩኸት ሲነግላው ታየዋለች። የነቀለውንም ጥርስ በበር ስር አሾልኮ እንድትከፍተው ይጠይቃታል። ሚሊም ጥርሱን ይዛ እንዲጠብቅ ነግራው ጥለው ትሄዳለች። በቀሏንም ስላሳካች ወደ ሳሎን ወርዳ ሶፋ ላይ አረፍ ትላለች። ኒናም ልጇን ስትቃወም ብትቆይም ሀሳቧን ትቀይርና ሚሊን ለማዳን ወደ ቤት ትመለሳለች። ሚሊም በስልኩ ካሜራ አንድሬውን እየተመለከተች ሶፋ ላይ በተቀመጠችበት እንቅልፍ ያሸንፋታል። ኒና በቀስታ ወደ ቤት በመግባት ሚሊን የት ሊያሰቃያት እንደሚችል ስለምታውቅ ድምጽ ሳታሰማ ወደ ክፍሉ በመሄድ ደርሻለሁ ብላ የበሩን ቁልፍ ስትከፍተው ሚሊ ድምጽ ስትሰማ አንድሬውን በካሜራ ታጠውና እሱ እንደሚሆን በመገመት በቀስታ ወደ ክፍል ስትሄድ ኒና እየከፈተች ትደርሳለች። በሩን እንዳትከፍትለት በጩኸት ስትናገር ቁልፉ ተከፍቶ ስለነበረ
አንድሬው ዘሎ በመውጣት ኒናን ከደረጃው ገፍትሮ ይጥላታል። ተከትሎ ሲደበድባት ሚሊ ባገኘችው ጠርሙስ አናቱን ብላ ትከላከልላታለች። አንድሬው ኒናን ጥሎ ከሚሊ ጋር መደባደብ ይጀምራሉ። ዱላው ሲጸናባት እጁን ነክሳው ታመልጣለች። አንድሬውም ተከትሎ ሲፈልጋት ያጣትና ቤት ውስጥ ጩኸት ይሰማና ይመለሳል። ደረጃውንም ወጥቶ ሲጠጋ ኒና ያገኛትና በተረጋጋ መንፈስ እያለቀሰች ራሱን እንዲመለከት ትነግረዋለች። እሱም ደሙን እያዘራና ወላቃ ጥርሱን እያሳየ እንደዚህ መሆኑን ማመን እንዳልቻለና ለዚህም ምክንያቱ አንዳንዴ የሚመጣበት መጥፎ መንፈስ በመሆኑ ከዚህ መንፈስ እንዲወጣ እንድታግዘውና ሁሉንም ረስተው ወደ ቀድሞ ሕይወታቸው እንዲመለሱ በይቅርታ ይጠይቃታል። ኒናም ያደረሰባትን በደል ረስቶ ስለጠየቃት ሕይወቱ ሁሉ ውሸት እንደሆነና ከሱ ጋር በድጋሚ ከምትመለስ ሞቷን እንደምትመርጥ ትነግረዋለች። ምሕረት የሌለው አንድሬውም የፈለገችውን ሞት እንደሚሰጣት ተናግሮ ሊያንቃት ሲታገል ሚሊ ትደርስና ገፍትራ ወደ ታች ትጥለዋለች። የወደቀበት ቦታ ሩቅ ስለነበረ ከብዙ ደረጃዎች ጋር ተጋጭቶ አጥንቱ ተሰባብሮና ጭንቅላቱ ተመትቶ በአሰቃቂ ሁኔታ ይሞታል። ኒናም አምፖል ሲቀይር በአደጋ እንደሞተ ለማስመሰል አምፖሉን ፈታ ካጠገቡ ትጥለውና ሚሊን እንድታመልጥ ትነግራታለች። ሚሊም አደጋውን ራሷ እንደፈጸመችውና እሷን አጋፍጣ እንደማትተዋት እየነገረቻት የተነቀለውን ጥርሱን ካጠገቡ አስቀምጣለት ትወጣለች። ኒናም ለአትክልተኛው አጋሯ በመደወል ስራው እንዳለቀና እንዲያስተካክልላት ስትነግረው ፖሊሶች በቦታው ይደርሳሉ። ዋና መርማሪዋም አደጋው እንዴት እንደተፈጠረ ትጠይቃታለች። ኒናም አንድሬው ሁልጊዜ ነገሮች ተስተካክለውና ንጹህ ሆነው ማየት ስለሚፈልግ አምፖሉን ለመግጠም ሲወጣ ወድቆ እንደሞተ ትነግራታለች። መርማሪዋም አስክሬኑ ሲመረመር አንገቱ ስር በስለት እንደተወጋና ከወደቀበት ጎንም ጥርሱ እንደተገኘ ትነግራትና ኒናም በጥርጣሬ እያየች አንድሬው ከዚህ በፊት እህቷን አግብቶ ሲያሰቃያት እንደነበር ነግራት ወንጀሉን ሸፋፍነው ትሄዳለች። በቀጣይ ቀንም የአንድሬው እናት ኒናና ልጇ እንዲሁም የአንድሬው አድናቂ ሴቶች ባሉበት የቀብር ስነ ስርዓቱ ይፈጸምና እናቱ ከመሞቱ በፊት የአንድሬው ጥርስ ወልቆ እንደነበር እንደሰማች ኒናን ጥያቄ በሚመስልና ጥርጣሬ በተሞላበት አጠያየቅ ትጠይቃታለች። ጥርስ የሰው ልጅ ክብር ስለሆነ በጥንቃቄ መያዝ እንዳለበት ስትናገር ኒና ግን ለክብራቸው መጠንቀቅ ያመጣባቸውን መዘዝ ስለምታውቅ በንቀት እንደምትመለስ ነግራት ልጇን ፍለጋ ትሄዳለች። አፍቃሪዎችም የአንድሬው ውበት ያለ ጥርሱ አስበውት ይዘገነናቸውና ይበተናሉ። ኒና ልጇን ስትፈልግ ከሚሊ ጋር ራቅ ብለው ቆመው ታገኛቸውና ሰላም ተባብለው እዚህ መገኘቱ አደጋ እንደሆነ ነግራት $100,000 ቼክ ሰጥታ ሕይወቷን እንድትቀጥል ነግራት ልጇን ይዛ ትሄዳለች። ሚሊም ሌላ ቤት ውስጥ ልትቀጠር ቃለ መጠይቅ ስታደርግ እያሳየን ፊልሙ ይጠናቀቃል።